ሰላም ውዶቼ እንደምን ቆይታችኋል? ዛሬም ሙን ላቨርስ በተሰኘ እጅግ አሳዛኝና ልብ ሰባሪ በሆነ ተከታታይ የኮሪያ ፊልም ተመልሰን መጥተናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም ቪዲዮአችንን ላይክ በማድረግ ይጀምሩ። ታሪካችን የሚጀምረው በዘመናዊቷ ደቡብ ኮሪያ ውስጥ ነው። ኮ ሃጁን የተባለች ወጣት ህይወቷ ምስቅልቅል ወጥቷል። ያመነችው ፍቅረኛዋ ከቅርብ ጓደኛዋ ጋር በመማገጥ ከርቷታል። ይህ ብቻ አይደለም፣ በስሟ ከፍተኛ ዕዳ አስገብቶባታል። ህይወት የመረራት ጎ ሃንጂን ኮሪዶር ተቀምጣ እያለቀሰች መጠጥ ትጠጣለች። በዚህ ጊዜ አንድ ትንሽ ልጅ ውሃ ውስጥ ስትሰምጥ ታያለች። በዙሪያ ያሉ ሰዎች ዝም ሲሉ፣ እሷ ግን ህይወቷን ለአደጋ አጋልጣ ልጅቱን ለማዳን ውሃ ውስጥ ትገባለች። ልጅቱን አውጥታ እሷ ልትወጣ ስትል ግን በሰማይ ላይ ሙሉ የፀሐይ ግርዶሽ ይከሰታል። በዚህ ቅስፈት አንድ ምስጢራዊ ኃይል ወደ ውሃ ውስጥ ጥልቀት ይስባታል። ስትነቃ ግን ያለችው በ21ኛው ክፍለ ዘመን አይደለም፣ በ941 ዓመተ ምህረት በጥንታዊ የጎሪዮ ስርወ መንግስት የነገስታት መታጠቢያ ገንዳ ውስጥ ራሷን ታገኛለች። በሚገርም ሁኔታ የንጉስ ልዑላን በአንድ እየታጠቡ ነበር። እሷ የ8ኛው ልዑል ዋንግ ሚስት የአጎት ልጅ የሆነችው የሃይሱን አካል ተክታ ነው የመጣችው። ራሷን ስታ ስትነቃ የማስታወስ ችሎታ ያጣች ይመስላቸዋል። በዚህ መሃል ነው አራተኛው ልዑል ዋንግሱን ከሩቅ አገር ወደ ዋና ከተማ የሚመለሰው። ዋንግሱን ፊቱ ላይ ባለው ጠባሳ ምክንያት ሁል ጊዜ ጭንብል ያደርጋል። ሰዎች እንደ ተኩላ ይፈሩታል። በዚህ መሃል ሃይሱን መንገድ ላይ ልትወድቅ ስትል ዋንግሱ በፈረሱ ላይ ሆኖ በአየር ላይ ያቅፋታል። ሃይሱን ከአዲሱ ህይወቷ ጋር ለመላመድ ትታገላለች። የ21ኛው ክፍለ ዘመን ሴት በመሆኗ የጥንት ስነ ስርዓት አታውቅም። እጅግ ተጫዋችና ግትር በመሆኗ ከ10ኛው ልዑል ዋንግሱን ጋር ጸብ ውስጥ ትገባለች። እጅ ለእጅ ተያይዘው ሲደባደቡ ልዑላኑ በሙሉ ይገረማሉ። ይህ በእንዲህ እንዳለ ዋንግሱን ፊቱ ላይ ጠባሳ እንዲኖር ያደረገችው የገዛ ወላጅ ንግስት ዩ መሆኗን በግልጽ ይታያል። ንጉሱ ሌላ ሴት እንዳያገባ ለመከላከል ስትል ልጇን በቢላ አስፈራርታ በስተት ፊቱን አጥፍተዋለች። አሁን ግን እንደ ዕዳ ታየዋለች። በቤተ መንግስት ውስጥ የዘውድ ልዑል ለመግደል ሚስጥራዊ ጥቃት ይሰነዘራል። ዋንግሱን ጥቃት አድራሾቹን አሳዶ በመሄድ በስተጀርባው ማን እንዳለ ለማወቅ ይሞክራል። ነገር ግን መረጃ እንዳይወጣ ገዳዮቹን በሙሉ በራሳቸው አለቃ ይገደላሉ። ሃይሱን በዚህ ግርግር መሃል ዋንግሱን ሰዎች ሲገድል አይታ በከፍተኛ ሁኔታ ትደነግጣለች፣ ትፈራዋለች። ሃይሱን ከ8ኛው ልዑል ዋንግሱን ጋር በጣም ትቀራረባለች። ዋንጉንግ በጣም ደግ፣ ሩሩና አስተዋይ ሰው በመሆኑ ሃይሱን በሱ ፍቅር መውደቅ ትጀምራለች። ዋንጉንግም ይወዳታል። ነገር ግን ዋንጉንግ አስቀድሞ የታመመች ሚስት አለችው። ሌዲ ሃይ የሃይሱን የአጎት ልጅ ስትሆን እሷ ራሷ በሃይሱንና በባሏ መካከል ያለውን ፍቅር ተረድታ መሞቷ ከመድረሱ በፊት እንዲንከባከባት ትፈልጋለች። ሌዲ ሃይ በዋንጉንግ ጀርባ ላይ ታቅፋ በበረዶ ላይ የተጓዙ ህይወቷ ያልፋል። ሃይሱን በዘመዷ ሞት እጅግ ታዝናለች።
በሌላ በኩል ዋንግሶን በሃይሱን ድፍረትና እሱ እንደ ጭራቅ አለማየቷ ቀስ በቀስ ልቡ እንዲቀልጥ ያደርገዋል። ንጉሱ ሃይሱን ለፖለቲካ ጥቅም ሲል ሊያገባት ይወስናል። ልዑላኑ በሙሉ ይህን ጋብቻ ለመቃወም ይሞክራሉ። ሃይሱን ግን ከንጉሱ ጋር ላለመጋባት ስትል የገዛ እጇን በገንዳ መስታወት ሰብራ ታቆስላለች። በዚያ ዘመን አካል ላይ ጠባሳ ያለበት ሴት የንጉስ ሚስት መሆን አትችልም የሚል ሕግ ነበረ። በዚህ ምክንያት ከቅጣት አምልጣ በቤተ መንግስት ውስጥ የሻይ አገልጋይ እንድትሆን ትደረጋለች። ከዚያም ኮርት ሌዲ ኦህ የተባለች ደግ ሴት ታገኛለች። ሀገሪቱ በድርቅ ትመታለች። ዝናብ እንዲዘንብ የሃይማኖት ስነ ስርዓት የሚመራ ልዑል ይመጣል። እጣው ለዋንግሶን ይወጣል። ነገር ግን ህዝቡ ዋንግሶንን ሲያየው ጭራቅ እያለ በጭቃ ይወግረዋል። ዋንግሶን በከፍተኛ የፍርሃት ስሜት ውስጥ ሆኖ ስነ ስርዓቱን ሊተው ሲል ሃይሱን የ21ኛው ክፍለ ዘመን መዋቢያ እውቀቷን በመጠቀም የዋንግሶንን ፊት ጠባሳ በሜካፕ ትሸፍንለታለች። ዋንግሶን ያለምንም ጠባሳ ፊቱን አብርቶ ወደ ህዝቡ ሲወጣ ህዝቡ ይንበረከካል። በዚያ ቅስፈት ዝናብ መዝነብ ይጀምራል። ሃይሱን በዚህ ቅስፈት ወደፊት ወደ ዋንግሶን ወንድሞች በሙሉ የሚገድል ጨካኙ ንጉስ ዋንግ ጆንግ እንደሚሆን ራዕይ ይታያታል። የሶስተኛው ልዑል ዋንጊዮና እናቱ ንግስቲዮ የዘውድ ልዑል ለመግደል በሻይ ውስጥ መርዝ ይልካሉ። ይህ ሻይ የቀረበችው ሃይሱን በመሆኗ ታስራ የሞት ፍርድ ይፈረድባታል። ዋንግሶን ሃይሱን ለማዳን ሲል መርዙ ያለበትን ሻይ ራሱ ጠጥቶ ደም እያፈሰሰ ይደበቃል። የሃይሱን አስተማሪ ኮርት ሌዲ ኦህ የሃይሱንን ነፃነት ለመግዛት ስትል ወንጀሉን እኔ ነኝ የሰራሁት በማለት ራሷን አሳልፋ ትሰጣለች። ሃይሱን ንጉሱን ይቅርታ ለመጠየቅ በቤተ መንግስት አደባባይ ዝናብ ውስጥ ተንበርክካ ትማጸናለች። ሃይሱን በዚህ በረዶ ቀላቃይ ዝናብ ውስጥ ስትሰቃይ የለመነችው ፍቅረኛዋ ዋንግሶን ከቤተሰቦቹ ስልጣን ላለመራቅ ሲል ፊቱን አዙሮ ጥሏት ይሄዳል። ሃይሱን ልቧ ይሰበራል። በዚህ ጊዜ ዋንግሶን መጥቶ ጥቁር ልብሱን ዘርግቶ ከዝናብ ይጋርዳታል። ኮርት ሌዲ ኦህ በስቅላት ትገደላለች። ንጉስ ታይጆ ይሞታል። የዘውድ ልዑል ዋንግሶን ንጉስ ይሆናል። ነገር ግን በስልጣን ጥም ያበደው ሶስተኛው ልዑል ዋንግዮ በዋንግወንግ ሚስጥራዊ ድጋፍ ንጉስ ዋንግሞንን በገንዳ ውስጥ መርዝ ጨምረው ይገድሉታል። ዋንግዮ ስልጣኑን ይይዛል። ሃይሱን እና ዋንግሶን ከፍተኛ አደጋ ውስጥ ይወድቃሉ። ዋንግዮ ወንድሞቹን በሙሉ እያደነ መግደል ይጀምራል። ንጹህና ተጫዋች የነበረው 10ኛ ልዑል ዋንግሆን እና ባለቤቱ ፓርክ ሱንዶክ በንጉስ ዋንግዮ ወታደሮች ይከበባሉ። ሱዶክ ባሏን ለመጠበቅ ስትዋጋ ትገደላለች። ዋንግ ኦኑም በሚስቱ ሞት ስላበደ ወታደሮቹን በቀስት ሊገሉት ሲሉ አራተኛ ልዑል ዋንግሶን ወንድሜ ሆይ በሌላ ሰው እጅ ከመሞቱ በአንተ እጅ መሞት እመርጣለሁ፣ እባክህ ግደለኝ ብሎ ይለምነዋል። ዋንግሶን በከፍተኛ እንባና ስቃይ ውስጥ ሆኖ ወንድሙን ዋንቆንም በሰይፍ ይገለዋል።
ይህ ክስተት በዋንግ ሶና በሃይሱን መካከል ትልቅ የሆነ የስልቦና ስብራት ይፈጥራል። ንጉስ ዋንግዮ በሰራው ግፍና በበሽታ ምክንያት አብዶ ይሞታል። ከመሞቱ በፊት ዋንግሶን ቤተ መንግስት ገብቶ ስልጣኑን ይረከባል። አሁን ዋንግሶ የጎሪዮ ንጉስ ጓንጆንግ ሆኗል። ዋንግሶና ሃይሱን በመጨረሻ አብረው መሆን የቻሉ ቢመስል የቤተ መንግስት ፖለቲካ ግን አልለቀቃቸውም። ዋንጎንግ እህት ልዕልት ዋን ንግስት መሆን ትፈልጋለች። ሚስጥሮች ዋንግሶን ሃይሱንን ዝቅተኛ የህብረተሰብ ክፍል ስለሆነች ንግስት መሆን አትችልም። ስልጣን ለማጽናት ዮዋን አግባ ብላ ያስገድዱታል። ሃይሱን ለዋንግሶን ስልጣን ስትል ራሷን አግልላ ፍቅሯን ትሰዋለች። ዋንግሶ ዮንዋንን ያገባታል። የዋንግሶን ንጉስ ከሆነ በኋላ እጅግ ጨካኝ የሆነ ይመጣል። የሃይሱን አገልጋይ የነበረችው ቻይ ሪጊዮንግ ከ9ኛው ልዑል በላይ ሆና መስዋዕቷን ዋንግሶን በዱላ ተደብድባ እንድትሞት ያደርጋል። ሃይሱን በቤተ መንግስት ውስጥ ባለው ደም መፍሰስ ህይወቷ ይጨልማል። በዚህ መሃል የሃይሱን የልብ ህመም እጅግ የተባባሰ ይሄዳል። ከዚህ ጣናዊ ቤተ መንግስት ለመውጣት ስትል ሁል ጊዜ በታማኝነት ከጎኗ የነበረው 14ኛው ልዑል ዋንግጁንግን አግብታ ቤተ መንግስቱን ጥላ ትወጣለች። ሃይሱን ከዋንግሶን የጸነሰችው ሴት ልጅ በሚስጥር ትወልዳለች። ነገር ግን ህመሟ ሊገላት እንደሆነ ስታውቅ ለዋንግሶን እንዲመጣ ደጋግማ ደብዳቤ ትጽፋለች። ነገር ግን ደብዳቤው ላይ የዋንግጁን ስም ስለነበረበት ዋንግሶን በቅናት ተሞልቶ ደብዳቤውን ሳያነበው ይጥለዋል። በመጨረሻም ሃይሱን የዋንግሶን መምጣት ሳታይ በዋንግጁን እቅፍ ውስጥ ህይወቷ ያልፋል። ዋንግሶን ሃይሱን መሞቷን ሲሰማ እየጮኸ ይሮጣል። እቤት መጥቶ አመዷን አቅፎ ያለቅሳል። የሃይሱን መጨረሻ ምኞት ልጇን በቤተ መንግስት ውጥረት ውስጥ እንዳታርግ ስለነበረ ዋንግጁንግ ልጅቱን በሚስጥር ያሳድጋታል። ዋንግሶን በቤተ መንግስት ብቻውን ቀረ። ሃይሱን በጥንታዊ ዘመን ከሞተች በኋላ በ21ኛው ክፍለ ዘመን ሆስፒታል ውስጥ ጎሃንጂን ሆና ከኮማ ትነቃለች። ላለፉት ዓመታት ያየችውን ሁሉ እንደ ህልም ትቆጥረዋለች። ነገር ግን አንድ ቀን ወደ ታሪክ ሙዚየም ስትሄድ በጎሪዮ ዘመን የነበሩ ስዕሎች ታያለች። በዚያም ንጉስ ዋንግሶን ብቻውን ቆሞ የሚታይበት ትልቅ ስዕል ስታይ ያሳለፈችው ህይወት ህልም ሳይሆን እውነት መሆኑን ትረዳለች። ስዕሉ ፊት ለፊት ቆማ ብቻዋን ትቼ በመሄዴ ይቅርታ እያለች እንባዋ ይፈሳል። በጥንታዊው ዘመን ደግሞ ንጉስ ዋንግሶን ወደ ሰማይ ያየ እንዲህ ይላል፣ የኛ ዓለም አንድ ካልሆነ እኔ ራሴ አንቺን ፈልጌ እመጣለሁ የኔ ሃይሱን። ለዛሬ ዘንላችሁ የመጣ ነው ሙላቨርስ የተሰኘው ምርጥ የኮሪያ ተከታታይ ድራማ ይህን ይመስል ነበረ። በቀጣይ እንዲሰራላችሁ የምትፈልጉት ፊልም ካለ ከታች ኮሜንት ስር ያስቀምጡልን። እንዲሁም ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ በማድረግ ያበረታቱን። እንወዳችኋለን። ቻው ቻው።